ሰላም ጤና ይስጥልኝ። ሱባሎ ካሊ ሰሎሞን ኢኬሲኤስኤን ማርኬቲንግ። ዛሬ የምንወያየው ስለ ማርኬቲንግ እና ሴልስ ልዩነት ሲሆን አብራችሁን ብትቆዩ በዋነኝነት እነዚህ ነገሮች ወይም ልዩነቶችን ግልጽ ስለሚሆንላችሁ ከዚህ በኋላ ኢሹ አይሆንባችሁም። በአጠቃላይ we are going to break down one of the most common confusion in business which is the difference between marketing and selling። እንግዲህ ቤዚካሊ እንደሚታወቀው ማርኬቲንግ is a process of understanding customers need, creating value and delivering the right product to the right people at the right time for ፕሮፊት ማለት ነው። ምን ማለት ነው? ማርኬቲንግ በአጠቃላይ የከስተመሮችን ፍላጎት መረዳት፣ ቫልዩ በደንብ ክሬት ማድረግ እንዲሁም ደግሞ ዴሊቨሪያችን በትክክለኛው ሰዓትና ለትክክለኛ ደንበኛ ማቅረብ ማለት ነው። ወይም ደግሞ በአጠቃላይ ማርኬቲንግ ማለት የፕሮሰስ ኦፍ አንደርስታንዲንግ ከስተመርስ ኒድ የከስተመሮችን ዲማንድ ወይም ፍላጎት መረዳት ወይም ደግሞ ማስረዳት ሲሆን ሴሊንግ ኢዝ ቤዚካሊ ኢትስ ኤ ፕሮሰስ ኦፍ ፐርሱዊንግ ከስተመርስ ቱ ባይ ኤ ፕሮዳክት ኦር ሰርቪስ ኢን ኤክስቼንጅ ኦፍ ፎር መኒ ማለት ነው። ምን ማለት ነው? ሴሊንግ ማለት ከስተመሮችን ምርታችን ወይም ሰርቪሳችንን በገንዘብ እንዲገዙ የምናሳምንበት ሂደት ሲሆን ቤዚካሊ እነዚህ ሁለቱ ልዩነታቸው ነው። አዝ አይ ቶልድ ዩ ማርኬቲንግ ማለት አዌር ያደርጋል። ቤዚካሊ እያንዳንዱ ካራክተር እናደርጋለን። ሴልስ ደግሞ ታክቲክ ፐርሰናል ታክቲክ የሚጠይቅን ነው። ማርኬቲንግ ስትራቴጂካል ነው። ዊ ካን ሲ ኤቭሪቲንግ ክሊርሊ። በእውነቱ ከዛሬ ጀምሮ የማርኬቲንግ እና የሴሊንግ ኢሹ የሚሆንበት ሰው ይኖራል ብዬ አላምንም። ቢኮዝ በደንብ ክሊር አድርገን እያንዳንዳቸው ለምናወራ ማለት ነው። ቢዝነስ ኦብጀክት እያንዳንዳቸው ስናይ ማርኬቲንግ ክሬትስ ከስተመር ነው የሚሰራው፣ ከስተመር ላይ ነው ቫሉ የሚያደርገው። ስለዚህ ፕሮፊት እንዴት ነው የሚያገኘው? ስሩ ከስተመር ሳቲስፋክሽን ነው። ማርኬቲንግ ፕሮፊትን ወይም ደግሞ ትርፍን እንዴት ነው የሚለካው? በከስተመር ሳቲስፋክሽን። ለምን? ሎንግ ታይም ሪሌሽንሺፕ በመፍጠር ወይም ሪፒቲቭ ግዢ ወይም ደግሞ ተከታታይ ደንበኛ ወይም ደግሞ ሎያል ከስተመር በመፍጠር የተሻለ ገቢ ያገኛል ብሎ ያስባል ማለት ነው ማርኬቲንግ። ኦን ዘ አዘር ሃንድ ወይም ደግሞ በሌላ መንገድ ሴሊንግ ምን ብሎ ያስባል? ኮንቨርትስ ከስተመርስ ነው። ለምሳሌ ሊድ ሆኑ እንግዲህ ብዙ የምናየው ነገር አለ። ሊድ ጄኔሬሽን ላይ ቤዚካሊ የምናያቸው ነገር አሉ። አትራክት፣ ኮንቨርት የሚባሉ ኤሌመንቶች አሉ። ስለዚህ ሊዶችን ኮንቨርት ማድረግ ቀጥታ ወደ ምን ወደ ከስተመር ወይ ደግሞ ባየር ማድረግ ነው። የሴሊንግ ዋና ኦብጀክቱ ከስተመርን ኮንቨርት ማድረግ ነው ወደ ምን ሊድ የሆኑ ወይም ደግሞ ሊድ ኳሊፊኬሽን ወይም ሊድ ጄኔሬት የተደረጉ ሊዶችን ወደ ደንበኛ የመቀየር ማለት ነው። ሌላ ፕሮፊት እንዴት ነው የሚለካው? በሴልስ ቮሊዩም ወይም ደግሞ በሴልስ ኮታ ነው። አጠቃላይ ምንድነው ፕሮፊትን የሚለካበት መንገድ በሚሸጠው መጠን ልክ ነው። ስለዚህ ሴሊንግ ይሄ ነው ማለት ነው። ሌላ ቢዝነስ ፎከሲንግን ስናይ ወይም ደግሞ ቢዝነስ ስታትሳቸውን ስናይ ማርኬቲንግ አሁንም ከስተመር ኦሪየንትድ ነው። ኦል ዘ ቫሉስ ፎር ከስተመር ማለት ነው። ቫልዩ ክሬሽን ከስተመሮቻችን ደንበኞቻችንን በመያዝ የማርኬቲንግ ዋና የሚያደርገው እሱን ነው ማለት ነው። ሴሊንግ ግን ፕሮዳክት ኦሪየንትድ ነው። ፕሮዳክት ነው ይዞ የሚሄደው። ከስተመር ኦሪየንትድ ከስተመሮች ላይ ነው የሚሰራው። ሌላ አሁንም ቫሉ የሚያደርገው ምንድነው? ቫሉ ነው ክሬሽን የሚያደርገው። ሴልስ አሁን በቮሊዩም ነው ሜጀር የሚያደርገው ማለት ነው። ስለዚህ ቢዝነስ ፎከሳቸውን ስናይ ይሄን ይመስላል ማለት ነው ልዩነታቸው። ሌላ ቢዝነስ ታይም እና ስኮፕ ማለት ነው። ማርኬቲንግ ሎንግ ተርም ነው። ምክንያቱም ኤግዚስት የሚያደርግ ትልቅ ድርጅት ከሆነ ሎንግ ተርም ስትራቴጂ ነው የሚኖረው እንደ ማርኬቲንግ ማለት ነው። ከሱ ታሳይ ብሮድ ስኮፕ ነው ያለው። ሴሊንግ እንደነገርኳችሁ ሾርት ተርም ስኮፑም ናሮ ነው። ምክንያቱም ፐርሰናል ታክቲክ ስለሚጠይቅ ስኮፑም ተቀመው ምንድነው ይላል። ሴልስን ቫሉ ሜጀር የሚያደርገው በሴልስ ቮሊዩም ነው። ሾርቱም ተርምም ሾርት ነው። ስኮፑም ናሮ ነው። ሌላ ፐርስፔክቲቭ። አሁን ፐርስፔክቲቭ ምንድነው? ፐርስፔክቲቭ የማርኬቲንግ አውትሳይድ ኢን ወይም ደግሞ ማርኬት ድራይቭን ማለት ነው። ምን ማለት ነው? ሳይድ ኢን ማርኬቲንግ አሁን እዚህ ጋር ምንድነው? ካምፓኒ ማርኬቲንግ ዲሲዥን የሚያደርግበት ሜካኒዝም ማለት ነው። ዲሳይድ ያደርጋል። ዌር ማርኬት ድራይቭን ምን ማለት ነው? አሁን ቢዝነስ ሲሰራ ምንድነው ማድረግ ያለብኝ ወይስ ምንድነው የሚያስፈልገኝ የሚለውን ነገር ምን ያደርጋል? ከምን ይነሳል? ከማርኬት ይነሳል ማለት ነው። በነገራችን ላይ አብዛኛው ቢዝነስ ዝም ብሎ በኮመን ሴንስ ወይም ደግሞ በደመ ነፍስ ነው የሚሰራው። ነገር ግን አሁን እንደ ስራ ከሆነ እንደ ማርኬት እንደ ፐርስፔክቲቭን ማየት ፈላጊ ነው ለሚሆነው ለምንድን ነው? ማርኬቱ ምን ይፈልጋል? ማርኬቱ ምንድነው የሚፈልገው የሚለውን ነገር አይቶ መነሳት ባይዘ ምን ባበርት ወይም ደግሞ ምን አይነት ቢዝነስ የሰዎችን ችግር ይፈታል፣ ለኔስ የትኛው ቢዝነስ ውጤታማ ያደርገኛል የሚለውን ነገር ለማየት ማርኬት ድራይቭ ነው ወይም ደግሞ አውትሳይድ ኢን የሚለውን ነገር ማየት ያስፈልጋል። ሴሊንግ በአንጻሩ ኢንሳይድ አውት ነው። ካምፓኒ ድራይቭ ነው። ምንድነው? ሃው ዘ ካምፓኒ ቲንክስ ቱ ሴል ነው። እንደት ነው የሚሸጠው? ለምሳሌ መሸጥም እኮ የራሱ እንትን ነው። ሴል ቻናሎች አሉ። በየትኛው መንገድ ነው? ዳይሬክት ወይስ በዲስትሪቢዩሽን ቻናል፣ በኤጀንት ወይም በወኪል፣ ሪቴለርስ፣ ቢዝነስ ቱ ቢዝነስ ወይስ ቢዝነስ ቱ ኮንሱመርስ? እነዚህ ሁሉ ክሬት የምናደርግበት ምንድነው? ኢንሳይድ አውት ነው። ፐርስፔክቲቭ የማርኬት ድራይቭን ብለናል። ሴሊንግ ግን ኢንሳይድ አውት ካምፓኒ ድራይቭን ምንድነው? እንዴት ነው የሚሸጠው የሚለውን ዲሲዥን ሜክ የሚያደርግበት ነው። ይሄ አንድ ሜካኒዝም ነው። ሌላ ቢዝነስ አፕሮቻቸው ምን ይመስላል? የማርኬቲንግ ፑል ስትራቴጂ ይባላል። እንዴት ነው ፑል ስትራቴጂ? ዋትስ ፑል ስትራቴጂ? ካምፓኒ መጀመሪያ ምንድነው? ኮንሱመር ላይ ዲማንድ ይፈጥራል። ኮንሱመር ላይ ኢንድ ዩዘሩ ላይ ዲማንድ ይፈጥራል። ሃው? በአድቨርታይዚንግ ከስተመሮችን ኢንድ ከስተመሩን ወይም ደግሞ ኢንድ ዩዘሩን መጨረሻ ተጠቃሚዎችን አትራክት ያደርጋል። ከዛ እንደዛ ምን ሆናል? ወደ ሪቴለሮች ይሄዳል። ከዛ ወደ ሆልሴለር ይሄዳል። ምን ሆነ ማለት ነው? ፑል ስትራቴጂ ማለት ይሄ ነው። ክሬት ከስተመርስ ዲማንድ ማለት ነው። ስለዚህ ማርኬቲንግ ስታርትስ ፍሮም ዘ ማርኬት ማለት ነው። ስለዚህ ፑል ስትራቴጂ ማለት ካምፓኒ
ወደ ኢንድ ዩዘር ላይ ወይም መጨረሻ ዩዘር ላይ ይጠቀማል ማለት ነው። ሃው ፕሮሞሽን ወይም ደግሞ አድቨርታይዝ በማድረግ በሶሻል ሚዲያ በተለያዩ ሚዲያዎች አድቨርት ያደርጋል፣ አትራክት ያደርጋል። በጣም ብዙ ሰዎችን አትራክት ያደርጋል። ኢንድ ዩዘሩን አትራክት ያደርጋል። ከዛ ኢንድ ዩዘሩ በራሱ ወደ ሪቴለሮች ይሄዳል። ይሄን ብታመጡልን ሊል ይችላል ማለት ነው። ሪቴለሮች ደግሞ ወደ ሆልሴለሮች ይሄዳል። ስለዚህ ፑል ስትራቴጂ ማለት ይሄ ነው። የሚነሳው ከየት ነው? ከማርኬት ዲማንድ ክሬት ያደርጋል ወይ ኢንድ ዩዘሩ ላይ ማለት ነው። ማርኬቲንግ ስታርት ፍሮም ዘ ማርኬት ማለት ይሄ ነው። ማርኬቲንጉ ስታርት የሚያደርገው ፍሮም ዘ ማርኬት ነው። ማርኬት ላይ ያለውን ስታተስ አይቶ ወይም ገበያ ላይ ያለውን ስታተስ አይቶ በፕሮሞሽን ወይም ደግሞ በአድቨርታይዚንግ የተለያዩ ለምሳሌ ባህላዊ ሊሆን ይችላል፣ እንዲሁም ደግሞ ሶሻል ሚዲያ ሊሆን ይችላል፣ ዲጂታል ማርኬቲንግ ሊሆን ይችላል። በእሱ ተጠቅሞ ኢንድ ዩዘሩን አድሬስ ያደርጋል። ኢንድ ዩዘሩ በራሱ ሪቴለሩን ፑሽ ሊያደርግ ይችላል። ሪቴለሩ ደግሞ ሆልሴለሩን ፑሽ ያደርጋል። ሆልሴለሮች በአዌርነሱ ስለተፈጠረ ወይም ማርኬት ዲማንድ ስላለው ብቻ ደግሞ ይሄ ሰርቪስ ብንሰጥ ተጠቃሚ ሆናል ብለው ስለሚያስቡ ይሄን ይጠቀማል ማለት ነው። የማርኬቲንግ ቢዝነስ አፕሮቹ ፑል ስትራቴጂ ነው። ኢን አዘር ሃንድ ወይም ደግሞ በሌላ መንገድ ሴሊንግ ግን ፑሽ ስትራቴጂ ነው። ከምንድን ነው የሚነሳው? ካምፓኒ አለ። ስፔሻሊ በመጠጦች ላይ ለምሳሌ ቢራ ሊሆን ይችላል፣ ለስላሳ ሊሆን ይችላል፣ ውሃ ሊሆን ይችላል። ካምፓኒው አለ እንግዲህ ዛሬ እንዴት እንደሚሸጥ ኦልሬዲ ወስኗል። አውት ኤንድ ድራይቭ ላይ ወስኗል። አሁን ምን ያደርጋል? ካምፓኒ አለ። ካምፓኒ ቀጥ ምንድን ነው ምርቱን ይዞ ወደ አከፋፋይ ይሄዳል። አከፋፋይ ወደ ሪቴለር ይሄዳል። ሪቴለር ወደ ኮንሱመር። ስለዚህ ፑሽ ስትራቴጂ ኢንሹር የሚያደርገው ምንድን ነው? ፕሮዳክት ኢዝ አቬሌብል ኤቭሪዌር፣ ምርት ሁሉም ቦታ ተደራሽ በማድረግ ስትራቴጂውን ይጠቀማል ማለት ነው። በሌላ መልኩ ሴሊንግ ስታርት ፍሮም ዘ ካምፓኒ፣ ሴሊንግ ስታርትስ ፍሮም ዘ ካምፓኒ፣ ሽያጭ የሚጀምረው ከድርጅቱ ነው ማለት ነው። ስለዚህ ልዩነታቸው ቤዚካሊ አፕሮቻቸው ነው። ምንም ያለ ማርኬቲንግ ላይ ኮንሱመር ዲማንድ አለ፣ ሪቴለር አለ፣ ሆልሴለር አለ። ፑል የምንለው ለዛ ነው። ኢንድ ዩዘሩ ፑል ያደርጋል፣ ራሱ ፑል ተደርጓል፣ አትራክት ተደርጓል። እዚህ ጋር ግን ምርት ይመረታል። ምርቱን ቀጥታ ወደ ሆልሴለር ይሄዳል፣ ሆልሴለሮች ወደ ሪቴለር ይሄዳል፣ ሪቴለር ወደ ከስተመር። በአጠቃላይ ፕሮዳክትን ብዙ ቦታዎች ላይ አቬሌብል በማድረግ ይሰራል ማለት ነው። ቢዝነስ ሜጀርመንት ማርኬቲንግ ምንድነው ሜጀር የሚያደርገው? በከስተመር ሳቲስፋክሽን እና በብራንድ ሎያሊቲ ሎያል የሆኑ ከስተመሮችን ክሬት በማድረግ አድቮኬት ያደርጉ በማድረግ ወይም ደግሞ ከስተመሮችን በጣም ሳቲስፋይ በማድረግ ሃፒ ካስተመር ዊል አድቮኬት ማይ ፕሮዳክት ብሎ ያምናል ማለት ነው። ምን ማለት ነው? ደስተኛ የሆነ ከስተመር የእኛን ምርት ያስተዋውቅናል ብሎ ያምናል። ስለዚህ ሜጀር የሚያደርገው በከስተመር ሳቲስፋክሽን ብቻ ነው ማርኬቲንግ። ኦን ዘ አዘር ሃንድ ሴሊንግ ደግሞ በሴልስ ታርጌት ረቨኑን ጀነሬት በማድረግ ሜጀር ያደርጋል ማለት ነው። ስለዚህ ከኮንሰፕት አንጻር ያንኛው በሴልስ ታርጌት ሜጀር ያደርጋል፣ ይሄኛው ደግሞ በሳቲስፋክሽን ማለት ነው። አክቲቪቲስ ወይም ፕሮሰስ ማርኬቲንግ ምንድን ነው የሚያደርገው? ሪሰርች ያደርጋል። ቅድም ነግራቸዋለሁ። ወደ ኢንድ ዩዘሩ ሄዶ ማርኬት ድራይቭ ነው ያልነው ለዚህ ነው። ሪሰርች ያደርጋል። ብራንዲንግ አለ፣ አድቨርታይዚንግ አለ፣ ኮንቴንት ክሬሽን አለ፣ ፐብሊክ ሪሌሽንሺፕ አለ፣ ፕሮዳክት ዴቨሎፕመንት አለ። እነዚህ ሁሉ ነገሮች ይሰራሉ። አክቲቪቲ ነው ይሄ። አሁን ሪሰርች የማን ጉዳይ ነው? የማርኬቲንግ ጉዳይ ነው። ብራንዲንግ፣ አድቨርታይዚንግ፣ ኮንቴንት ክሬሽን፣ ሶሻል ሚዲያ መጠቀም እና በሶሻል ሚዲያ ማስተዋወቅ፣ የፐብሊክ ሪሌሽን ወይ ደግሞ ከስተመር ሰርቪስ፣ እንዲሁም ደግሞ ፕሮዳክት ዴቨሎፕመንት ምርቶችን በተለያየ ጊዜ ተጨማሪ ምርቶችን በማምረት ወይም አዳዲስ ምርቶችን በማምረት ወደ ማርኬቲንግ አክቲቪቲዎች ናቸው ማለት ነው። የሴሊንግ አክቲቪቲስ ዲስካውንት፣ ፐርሱዌሽን ወይም ፐርሱዌዲንግ፣ ዲስካውንት ማድረግ፣ ሰዎችን ማሳመን፣ ፕሬዘንቴሽን ምርቱን ፕሬዘንት ማድረግ፣ ኔጎሽዬሽን በደንብ ሰዎችን ማግባባት፣ ፐርሰናል ሴሊንግ ታክቲካል፣ የፕሮሞሽን ወርድ ኦፍ ማውዝ ኤንድ ኦርደር ቴኪንግ። ስለዚህ ምንም እነዚህ ጋር የሚያወዛግብ ነገር የለም ማለት ነው። የሴሊንግ እና የማርኬቲንግ ልዩነታቸው እነዚህ ነው። ምናልባት የፈጠሩት ይመስለኛል። ቤዚካሊ ነው። በአጠቃላይ ኮንክሉድ ስናደርግ ጉድ ማርኬቲንግ ሜክስ ሴሊንግ ነው። ጥሩ ማርኬቲንግ ካለ ሽያጭ በጣም ቀላል ይሆናል። ማርኬቲንግ ቢውልድ ሪሌሽንሺፕ፣ ቆንጆ የሆነ ሪሌሽንሺፕ ይፈጥራል። ፕሮቨን ኤግዛምፕል ፎር ዚስ ፎር ማርኬቲንግ ኤንድ ፎር ሴሊንግ ባይዘ ክሊር እና ግልጽ የሆነ ምሳሌ ልንገራችሁ። ፎር ኤግዛምፕል ማርኬቲንግ ኩክስ ዘ ፉድ፣ ሴሊንግ ሰርቪስ ዘ ፉድ። ምን ማለት ነው? ለምሳሌ አንድ የምግብ ሙያተኛ ወይም ሼፍ ምግቡን ይሰራል፣ ማርኬቲንግ ማለት ነው። ቆንጆ አድርጎ ምግቡን ይሰራል። ነገር ግን ማን ነው ሰርቭ የሚያደርገው? ሼፍ ወይም የምግብ ሙያተኛው አይደለም አይደል? ማን ነው የሚያቀርበው ምግቡን? ዌይትረስ ወይም ዌይተር። ስለዚህ ሴሊንግ ሰርቪስ ዘ ፉድ ማለት ማርኬቲንግ ስራዎችን ይሰራል፣ ሴሊንግ ደግሞ ሽያጩን ይሰራል። ወይም ደግሞ ማርኬቲንግ ይደውላል፣ ሴሊንግ አንስቶ ፒች ያደርጋል ማለት ነው። በአጠቃላይ የማርኬቲንግና የሴሊንግ ልዩነት ሼፉ ምግብ ይሰራል፣ ሼፉ የማርኬቲንግ ምሳሌ ነው። ምግቡን ያቀርባል፣ ዌይተር የምን ምሳሌ ነው? የሴሊንግ ቲም ምሳሌ ነው ማለት ነው። በአጠቃላይ ራችሁ ስለቆያችሁ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አብሮነታችን እናሳድግ። እንዲሁም ደግሞ ተጨማሪ እንድሰራላችሁ የምትፈልጉን ነገር ካለ ኮመንት ላይ ያስቀምጡልኝ። ክብር ይስጥልኝ።